ሰላም ጤና ይስጥልኝ እንደምን አላችሁ ዛሬ ይዤላችሁ የቀረብኩት ገጸ ባህሪ ፍሉ አካባቢ ገላውን የታጠበ ልብሱን የተሰረቀበት ገጸ ባህሪ ነው እንዴት ነው ሰዎችን አሳምናቸው ይረዱት ይሆን አብረን እናየው ይሆናል አረ ልብሴን ይዞ ይሰርቆኝ ሄደ እንዴው እየታጠብኩኝ ልብሴን ይዞብኝ ሄደ እኔ እኮ መቆለፍ ፈርቼ ወይኔ አምላኬ ሸፈ በህልም ነው በለኝ አምላኬ ወይኔ ተዘረፍኩ ልብሴን ተዘረፍኩ እናቴ ተዘረፍኩ ልብሴን ሰረቀኝ ልብሴን ማን ነው አይቼዋለሁ እኮ ገለኔ የታጠብኩ ድንገት እኔ ድንገት አዳልጦኝ የሆነ ነገር ቦምብ እየበሩን አልዘጋው ተከታትሎኝ እኮ ነው ልብሴ ለባለ የገዛሁት ልብሴ እና ልብስ እኮ ነው ችግር ያለው ይመጣል አይደል ነው እንደሚያደርግልኝ እንዴ ስልኬም እዛ ውስጥ ነው ስልኬን አንድ ላይ ነው የዘረፈኝ ምንድነው እንዴ አንተ ከፍታር የምትታጠበው ወርዱ ያድነው ጓደኛዬ እኮ ደሞ መጣለው ብሎኝ እዚህ ሌባ ነው ነው አይቼዋለሁ እኮ ሳሙናዬን እስካስለቀቅ እኮ ነው ፊቴን ይዞብኝ ይሮጣ አው ከውስጥ ከዚህ አሁን ገባና በቃ ተረቅለቅ ምን ታረጋለህ ከዚህ በኋላ በምን አባቴስ ነው የሚሄደው ስልኬው ላኩ አልቀራቸውም አባቴ ውስጥ ጠባቂ የለም ኧረ በቃ እኛ ምንም አናደርግም አለኝ እዚህ ጋር ቦምብ ካላሳየው ሌባውን አላገኘሁም ባልታጠብስ በእናትህ ዋልተቀበልና እንደወል ስልክ ይቆጣለ ስልክ ተቋለ አው እስኪ ጓደኛዬ ጋር ደውል ወይኔ ባልታጠብስ 77 27 11 አረ ብቻዬን ነው እናቴ ብቻዬን ነው 31 እንዴት እንደተወሰደብህ እንደታወቅ እያየሁት እኮ ነው በር እኮ አልዘጋውም እኮ ድንገት እኮ ነው ይዞብኝ የሮጠው ሳሙናዬን እስካስለቅቅ ብዬ እኮ ነው ፊቴ ስልክህም አለዛው አው ብርም እዛ ውስጥ ነው ኧረ መዋረድ እኮ ነው እንደዚህ ራቁት ነው አይዞህ ሻንጣ ነበር አይደለም እንደዚህ ነው አባቴ ልታጠብና በቃ የለም ጓደኛዬ ጠብቀኝ ብሎኝ ነው ሄደው ቆይ እስኪ አይሰራም ስልኩ እንዴ አለኩ ደውለስ ልብሴ ተዘርፌ ነው 77 አሁን የነገርኩ ነው 27 11 31 ደውለስ ማን ሴት ነች ልታጠብና ተፈስ ናባት ደውለስ ዳኞቻችን ምን ይላሉ ጥበቡ እኔ የሚገርም ነው የማያዩበት ነገር ሁሉ ጊዜ ከፊትህ ጀምሮ የማሳዘን ስሜትን ማምጣት በጣም የምትችልበት መደንገጥን ማምጣት የምትችል ሌላም አይነት ኮሚክ ነገር ደግሞ መስራት የሚችል የፊት ገለጻ በጣም ነው የሚገርመኝ አሁን ከሳሙና ብቻ ተቀብተህና እንደዛ ሆነ ከመውጣትህና እርቃንህን መሆንህን አይደለም
ከሱ በላይ በፊት በቃላት የምትገልጻቸው ነገሮች ነገሩን በጣም ውብ አድርገውታል አሳማኝ አድርገው ያውን ሁሉ ሰው ሰበሰበልህ ሁሉም ሰዎች ደንግጠው ነው የሰሙ የነበረው አንዱ ሊያቀልማና ልብስ ነው እንደ ይቀላል ምን ችግር አለው ያለ ሰው ግን ምን ሊያመጣልህ እንደነበር እስከ መጨረሻው ባየው ደስ ይለኝ ነበር በጣም ጥሩ ትወና ነው ያየሁት በአጠቃላይ አሳማኝ ትወና ነው ብዬ ከምገልጻቸው ውስጥ ነው 950 አመሰግናለሁ ሰርጸና አመሰግናለን ሰራዊት በዛው ቀጠል ጥበቡ በጣም አሪፍ ነው እኔ ጥበቡ ሁሉ ጊዜ እንደ ዝን ያለ ነገር በቀደም ደብዳቤ ስታጽፍ የነበረው ለህታ አይደለ አንተ እሱ ላይ አሁን የነበረ ስሜት የማዘን ስሜትና እዚህ ስቴጅ ላይ ስትመጣ ነው በጣም ሳቂታ ነው አይተዋል ይውል ቀስበል እንጂ እንዴ እና በግብት ውስጥ ሆነ ነው የምትጫወተው በቃ የሳልከው ወይ የተሰጠ ገጸ ባህሪ ውስጥ ገብተህ ነው የምትጫወተው አሁን አንደኛ ራቁትህን ከወገብ በላይ ራቁትህን ነው ሮጥህ ወጣው አካባቢው ፍለዋ ነው ሰው ሊገምት ይችላል በጣም ደስ ያለኝ ደግሞ እቺ ማይክሮፎን ቦርሳ ውስጥ ይዛል ምንድናት ቢሉ ምን ነበር የምትለው አሁን እሷል ለምሳሌ ቦርሳ ቢሉ ይሄንን ለጓደኛዬ የገዛውላትን ቦርሳ ብቻ አስቀርተውልኝ ሄዱ ነው ኦኬ በጣም ጥሩ አየህ እንደዚህ ቢጠይቁ እንኳን ምላሽ ልትሰጥ በምትችልበት ሁኔታ ነው በደንብ ተዘጋጅተህ እንትን ያልከው አሁን እዛ ጋር ነው ልትይዝ የምትችለው እዛ ራቆትና ማይክሮፎን እዚህ ጋር አትለጥፍም ስለዚህ በጣም ግሩም እንትን ነው ታጠብ ሲሉ ያልከው ነገር ደስ ይላል ባለታጠብሴ እንትን ያራባ ነው ያሳደግነው ባለታጠብስ ደግሞ እኔም ብሎ ታጣቢ ቢቀርብኝስ ምናምን ይቀጥላል ተያይዞ እንደዚህና የመረጥከው ቦታ አሪፍ ነው እጅግ በጣም ደስ የሚል ጨዋታ ነው 970 አመሰግናለሁ ዝኑ ደስ ይላል በጣም ጎበዝ እኔ ቆይ ሳሙናው አቃጥልህም እንደ ፊትን ከጸጉሪ ላይ አንስታ ፊት ላይ ልቅልቅ አድርገህ ስታበቃ ኧረ ተቃጥያለሁ በጣም የምትገርም ልጅ ነህ እኔ ምንም ቃላት የለኝም ቆንጆ ነው በጣም በቃ ተሳክቶላል 1000 አመሰግናለሁ ጀብረክ ነብዩ እናት ፋንታ ቆንጆ ድባብ እየፈጠረችልን ነው ቆንጆ ቡና የእናት ፋንታ ሆናልናለች የእናት ፋንታ ሆናልናለች ማለት ለአዲሱ አመት ባለፈው የኛ ፋንታ ብለው ነበር ነው አሁን የእናት ምትክ የእናት ፋንታ እንኳን አደረሰሽ ጥበቡ ጥሩ ነው በጣም አንድ ነገር ግን ትንሽ ቅር ያለኛል ምንድነው መሰለ በጣም ልዩ ሲቹዌሽን ነው የተሰጠህ እና እዛው ላይ በማልቀሱ ላይ ነው የቆምከው አሁን በጣም ዙሩ ከፍተኛ ስለሆነ ብታሳድገው ደስ ይለኝ ነበር የበለጠ አሁን ሳሙና አለ መጣህ አለቅ ነው የምትለው እሱም ላይ አሁን ቀረብ ብንል ምናልባት እንባ ላይ ኖርህ ይችላል ስሜት የለቅሶ ስሜት ለምሳሌ የማጣት ስሜት መቆም ብቻ ነው ቆሞ መፈለግ ብቻ ነው ተስፋ አይቆርጥም ለሰውየው ሁሉ ጊዜ ሌባውን እንዲያየ ነው ለዘላለሙን የሚቆመው አያየ ሰው መጣለት አይደል ቁጭ ሊል ይችላል መሬት ላይ አየው ያን ሬንጅ ኦፍ ኢሞሽን ልታሳድገው ትችል ነበር በጣም ውብ የሆነ አውድ ነው ሲቹዌሽን የተሰጠ እና ልታሳድገው ይገባል ለማለት ነው ለፊት ያደክ ስትሄድ ያሁን የሰራው ጥሩ ሆኖ ሳለ የበለጠ ሊያድግ ይችል ነበር የሚል አስተያየት አለኝ 850 ነው የምሰጠው ነኝ እሺ አመሰግናለሁ